800 ዓመት በፊት በኢትዮጵያ ከፍታ ቦታዎች ሕልም ያለው መሪ ንጉሥ አዲሶን ኢየሩሳሌም በኢትዮጵያ መሬት መገንባት ፈለገ። ስሙ ንጉሥ ላሊበላ ይባላል። የሕዝቡን ጉዞ ቀላል ለማድረግ የቆረጠ ታማኝ መሪ። ስለዚህ ወደ ቅድስት ኢየሩሳሌም ሀገር መጓዝ አይኖርባቸውም። እዚሁ ኢየሩሳሌምን እገነባላችኋለሁ አለ። የላሊበላ ሕልም ግን መንፈሳዊ ብቻ አልነበረም። ዛሬም አርክቴክቶችን የሚያስደንቅ የምህንድስና ጥበብ ሆነ። በጡብ ወይም በእንጨት ወደ ላይ ከመገንባት ይልቅ ንጉሥ ላሊበላ ሁሉንም የአብያተ ክርስቲያናት ቁልቁል ወደ ጠንካራ የእሳተ ገሞራ ዓለት ቀረጸው። እነዚህ የላሊበላ ውቅር አብያተ ክርስቲያናት ናቸው። በመጀመሪያ በተራራው ላይ ያለውን እያንዳንዱን ቤተ ክርስቲያን ዕቅድ በማውጣት ፕላናቸውን ሰሩ። ከዛም በመቆርቆሪያ መሮ እና መዶሻዎችን በመጠቀም ጥልቅ ጉድጓዶችን በመቆፈር ቤተ ክርስቲያንን በዙሪያው ካለው ዓለት ቀርጸው አውጥተውታል። በመቀጠል የውስጠኛውን ክፍል በመቦርቦር አምዶችን፣ ቅስቶችን እና ውስብስብ መስኮቶች በመቅረጽ ሁሉንም ከአንድ ወጥ ድንጋይ ግን እጅግ ውስብስብ የሆነ ውቅር አብያተ ክርስቲያን ገነቡ። እዚህ ላይ አላቆሙም። ለዘመናት ተሻግረው እዚህ እንዲደርሱ በዝናብና በአፈር መሸርሸር ለመትረፍ መሐንዲሶች የተደበቁ የውሃ መውረጃ ቦዮችን እና የመሬት ውስጥ ዋሻዎችን ቀርጸዋል። ዛሬም ዘመንን ተሻግራ እየሰሩ ናቸው። እያንዳንዱ ዋሻዎች 11 አብያተ ክርስቲያናትን ያገናኛሉ። ምዕመናንን በመንፈሳዊ ጉዞ የሚመራ ቤተ ሙከራ ይመሰርታሉ። እያንዳንዱ ዋሻዎች 11ዱን ቤተ ክርስቲያን እርስ በራሱ የሚያገናኙ ሲሆን ምዕመኑን የመንፈሳዊ ጉዞ ለመምራት ወሳኝ የምህንድስና ጥበብ ናቸው። ከውስጥ እያንዳንዱ ቅስት፣ መስኮት እና መስቀል በዘመናዊ የምህንድስና ሂሳብ ሥራ ትክክለኛ ናቸው። በሚሊሜትር እንኳን ስህተት የለባቸውም። ዘመናዊን የምህንድስና ጥበብ የሚፈታተን ሥራ ነው። የሕንፃው አስደናቂው ክፍል ደግሞ የግንባታው ፍጥነት እና ፍጹምነት ነው። ታሪክ እንደሚለው እነዚህ ግዙፍ አብያተ ክርስቲያናት የተሠሩት በ24 ዓመታት ውስጥ ብቻ ነው። ውጤቱስ? በተፈጥሮ የመሬት መንቀጥቀጥ መቋቋም የሚችል የድንጋይ ከተማ፣ ከ800 ዓመታት በላይ በሕይወት ያሉ ውስብስብ ቅርጻ ቅርጾች፣ ሞኖሊቲክ አምዶች እና የተደበቁ ኮሪደሮች። ከቤተ ጊዮርጊስ የመስቀል ቅርጽ ፍጹምነት ወደ የፍሳሽ ማስወገጃ ሥርዓቶች እና ምስጢራዊ ምንባቦች፣ እያንዳንዱ ዝርዝር የእምነት የዕቅድና የሰውን ብልህነት ጥምረትን ያንጸባርቃል። ይህ አርክቴክቸር ብቻ አይደለም፣ ምህንድስና፣ ጂኦሎጂ እና በፍጹም ትጋት የተሠራ የድንጋይ ቅርጽ ነው። እንኳን ወደ ላሊበላ በደህና መጡ። የአንድ ንጉሥ ራዕይ እና ስፍር ቁጥር የሌላቸው የእጅ ባለሙያዎች ችሎታ የታየበት በዓለም ላይ ካሉት ታላላቅ የምህንድስና ጥበቦች አንዱ ነው።